ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ሳምንቱ እንዴት አለፈ? እንደተለመደ እሁድን በሳከኛ ጋራ ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ ዕጣናችሁን ወለለለለለለለ እያደረጋችሁ ነው አብረን ከኛ ጋራ አብረን እንሳቅ። ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው። እውነት ነው። የሳቅ መጀመሪያ ደግሞ ይሄ ቪዲዮ ነው፣ ቪዲዮ ማየት ነው። ሮላንዶ ወደ ደብረ ብርሃን ተገኝቷል። ጋቢ ለብሶ መለኪያዋን ጨብጦ በጣም ነው የሚያምር ሲያምርበት። እኔ ግን የተመለከትኩት እግር ኳስ እንዲያሰድዳል እንዴ እና ከፖርቹጋል በቀጥታ ደብረ ብርሃን ደብረጋል ሆነ እኮ ደብረጋል ፖርቹጋል ደብረጋል ይግላል፣ ወዶ ይግላል። እውነት ነው። ቪዲዮውን አብረን እንመልከትና አብረን እንሳቅ። አዎ ተመልሰናል። ዳይሚ በጣም ያሳዝናል፣ ኳስ ያሳዝናል። እና የ90 ደቂቃ ውጤት ስንት ወር ሙሉ የሰራሽው ትሬኒንግ ከማን ጋር እንደሚገጥምሽ አታውቂም። ብቻ ኳስ ክብ ናት፣ ለማን እንደሆነች አታውቂምና ዓለምም ክብ ናት፣ የማን እንደሆነች አታውቂምና የሳቁ እየሳቁ ያለቀሱት እያለቀሱ ተሰናበቱት ተሰናብተዋል፣ የቀሩት ቀርተዋል። የዘንድሮ የዓለም ዋንጫ አጀብ ነው። እንግዲህ ምንድን ናት ሜክሲኮ አዘጋጇ ወርዳለች። ከዚህ በኋላ ሜዳውን ብቻ ነው እንግዲህ አገልግሎት ላይ ያለችው። ብዙ ቲሞች ከወዲሁ ተሰናብተዋል። እንግዲህ አሜሪካን አለች፣ ብራዚል እንኳን መሰናበታቸው በጣም ባለፈው ምን ብለን ነበረ? መንፈሳቸው ይደርብን ብለን ነበርና በጣም ከባድ ነው። ብቻ ሁላችሁም ለምትደግፉት ክለብ ማሸነፍ ለእናንተ ይሁን ማለት እንወዳለን። ያው ማሸነፍ ከባድ ነው። ዳይሚ እስቲ ነይ መጀመሪያ ሀታ ይላል ወላይታ ያለች። እሺ ታሪዋ ወይ ዳይሚ እግዚአብሔር ይመስገን። ሳምንቱ እንዴት ነው? የማማ ዘውዲቱ ጉዳይ ቃል እንደገባ ነው መሰረት ምን ላይ ደረሰ? እውነትሽን ነው። ሳምንቱን በበረከት ስራዎች አሳልፈናል። እሱ ብቻ ሳይሆን ጁላይ ፎርም ነበር። ጁላይ ፎርም ነበረው። ታሪዋን እንዲያውም ምንድነው ቡሄ ነው እንደ ሁላ ብያለሁኝ እኔ እንግዲህ እንደ መጀመሪያ ጅራፌን ተኩሰን ይመስልሽ በጣም ርችቱ ምናምን ስሰማ እንዴ ምንድነው እዚህ ሀገር ቡሄ አለ እንዴ ቡሄ ደረሰ እንዴ ብዬ ነው። ምን ጠብቀሽ ነበር? ሆያ ሆየን እየጠበቅኩ የሚጨፍር ሰው አሜሪካ ላይ በጁላይ ፎርስ ሆያ ሆየ ውዳዬ ብታዩ ውጪ ደግሞ ደስ ይል ነበረ። በተለይ እዚህ ሙኒሲፓል ሴንተር አውሮራ የነበረው ህዝቡ ልነግርሽ አልችልም። ጠጠር መጣያ ቦታ አልነበረም። ሰው ምንጣፉን መጥቶ የኢትዮጵያ የስግደት ቀን የስቅለት ቀን የሚደረገው ነገር የለም። ህዝብ እዛ ነበር። በቃ ምግብ ከየቤቱ ህዝብ ቋጥሮ መጥቷል። በእውነት ቪዲዮዎችን እንመለከታለን። ያ እንግዲህ ያው ግን ሰፈሩ በርችት ተጥለቅልቆ ነው። እውነት ሙሉ ከሳምንት ነው የጀመረው እኮ እና ግን የዛን ቀን አሜዚንግ ነበረ። በየስቴቶቹ ደግሞ በዋናው የጁላይ ፎርዝ በዓልን አስመልክቶ ትንሽም ሀሳብ ስላለኝ በጁላይ ፎርዝ በዓል ላይ ያው ይታወቃል የነፃነት በዓል ነው። እኛ ያለን ደግሞ የድል በዓል ነው አድዋ። ግን አድዋን በእነሱ ልክ አለማክበሬ ደግሞ እንደ ትውልድ ደግሞ በጣም ጥያቄ ፈጠረብኝ። ሰው ነፃነት በዚህ ደረጃ ይወዳል እንዴ? ለነፃነቱ እንዴት እንደመጣና ሁሉም አሜሪካዊ አይደሉም። አሜሪካን ዜግነት ያላቸው አሉ። እንደገና ደግሞ አሜሪካን ስላስተማረቻቸው፣ ሰርተው ስለተለወጡባት፣ አግብተው ስለወለዱባት። አሜሪካን እኮ ከሆነ ዜጋ መጥተሽ ከሆነ ዜጋ ጋር ታጋባሻለች እና በዛም አሜሪካንን በጣም አሜሪካዊ ነው። ያ ለምሳሌ አፍሪካዊና አረካዊ ወላይታ አረካዊ ያ ወይ ሸካዊ ከሸካ ወይ ጂንካዊና አፍሪካዊ መሆን የለበትም። ሁለቱ አፍሪካዊና አንድ ላቲናዊ ወይም ደግሞ ስፓኒሽ ምናምን ቢወለድ ወደድሽም ጠላሽም ያ አሜሪካ ይባላል። በአንቺ በኩል ሲጠራ አፍሪካ አሜሪካ ይባላል። በዛ በኩል ሲጠራ ደግሞ ያ ስፓኒሽ አሜሪካ ይባላል። ብቻ አሜሪካንን በዛ ልክ አክብረዋታል። በጣም ደስ ይላል እና እኛም አድዋን ከፍ ባለ ማዕረግ ከፍ ባለ ክብር
ልናከብረው ይገባል። እናከብረዋለን። ነይ አቦ በእናትሽ ለምን መለከተው በሙሉ እሱ ነው። የማማ ዘውዲቱ የህፃናት መርጃ ማዕከል ህፃናትን ለማገዝ ለማስተማር የትምህርት ወጪያቸውን ለመሸፈን ለመብላት ለማጠጣት ባለፈው ዓመት ጀመረ። ሁለተኛ ዓመታችን በዴንቨር ኮሎራዶ የተቋቋመው የማማ ዘውዲቱ አጋር ድርጅትን በዩ አጋር ወይም ደግሞ ኮሚቴዎች በይ እዚህ ያለ ነው። የተሾሙ 2 ሰዎች አሉ በአምባሳደርነት። አንደኛው እንግዲህ በአምባሳደርነት የተሾሙት በጣም እጅግ ትልቅ በቤተ ክርስቲያን እንደው በሀገር ደረጃ የሚታወቁት ብፁዕ አባታችን አቡነ ናትናኤል የዴንቨር የኮሎራዶ እና ሚኒሶታ አካባቢው ሀገረ ስብከት ጳጳስ ናቸው። እሳቸው አንደኛው ናቸው። ሁለተኛዋ ደግሞ ምናልባት እንቆቅልሽ በሚባለው የድሮ ድራማ ካወቅሽ እንቆቅልሽ የፋሲልን ዘፈን ነው የምታውቀው። እንቆቅልሽ ሀገር ስጪ ነው። እንቆቅልሽ የሚል ፊልም አለ እዚህ ዴንቨር ላይ እና ኢትዮጵያ የተሰራ ነው። እዛ ፊልም ላይ ተዋናይ ሆና የምትሰራው ሚሚ የምትባል ልጅ አለች። በዴንቨር ላይ በጥሩ የምናውቃት በማስተባበር በመልካም ነገሮች ላይ አለው የምትል ነች። በማማ ዘውዲቱ ደግሞ የአምባሳደርነት ማዕረጓን ተቀብላ ለሁለተኛ ጊዜ በዴንቨር አድርገናል። አምና ከ70 በላይ ልጆች ከ74 በላይ ልጆች ሙሉ የትምህርት ወጪያቸው፣ ምግብ መጠጣቸው፣ ትምህርት መሳሪያው ተሳክቶላቸው ይሄ አለፈን። ዘንድሮ ደግሞ 15 ልጆች አዲስ የተቀላቀሉ ነበረ። 15ቱን የመጣው ሰው እውነትን ለመናገር ለበረከት ከሆነ ትበቃላችሁ ተባሉ። ጠበቀውን ያን ሰው አልነበረም፣ ግን ደግሞ እንኳንም ብዙ ሰው አልመጣም። ለካ ለበረከት ከመጣ ውስን ሰው ይበቃል። የመጡት ሰዎች ደግሞ ልጅ አጥተው ሄዱ። ሻሞ ነበረ ሰው ለበረከት ሻሞና በጣም እጅግ የቀናውበት ነው። የዴንቨር ህዝብ በእውነት ክፉ አይንካችሁ። ያልተመቻችሁ እንዳልተመቻችሁ በማሰብ ወይም ደግሞ ኢንፎርሜሽን ሳይደርሳችሁ እንደቀረ በማሰብ እንጂ ዴንቨር ውስጥ እንዲህ ሌላ ነገር አላስብም። ግን የነበሩት በጣም ያስደስታል። አንዲት እናት በጣም ከማስታወሰው ምን ነው ልጄ ምን ነው እጄን እያወጣሁ እና ሳይደርሳቸው እና ለእርሶ ይፈለጋል ተባለ። በእርግጥ ችግር አያበቃም። ብዙ የተቸገሩ ሰዎች አሉ። በሌላም በኩል እንዲህ የበረከት ስራ ውስጥ ማለፍ ያስፈልጋል። በአጠቃላይ ግን በጣም ደስ የሚል ነገር ነበረ። ልጆቹ ደግሞ 15ቱም ስፖንሰር ስላገኙ የዓመት ስፖንሰራቸው እግዚአብሔር ይመስገን። ከዚህ በላይ የሚያስደስት ነገር የለም። ደስ ብሎ ነው። ቪዲዮዎችን እንግዲህ የተመለከታችሁ እንደሆነ የነበረውን ነገር እናስተውላለን ወይም ደግሞ እናምናለን። ይሄ ነበር ዳይ በጣም አሪፍ ነበር። ያው ከበረከቱ እኛም እንግዲህ ለቀጣዩ እንታሰብ እንላለን። በእውነት ደስ ይላል። ለበረከት የምታደርገው ነገር በጣም ደስ ብሎ ነው። ያ ለበረከት ገበሬዋ እንኳን ለገበሬዋ እንኳን ድምፅ ሆነን የለም። በእውነት ራሷን ችላ ለውጧ ህይወቷ ሻሽላ ስንት ልጆችን ችላ ለምታኖር ለበረከት ገበሬዋና ለዘላለም ደግሞ ለበረከት ደግሞ አስፈላጊ ነውና በጣም ደስ ይል ነበር። ዳይ እሱ ለማለት አሪፍ ነው። በጣም ደስ ይላል። ታዲያ የምትመለከቱት ዶርዜ ዩቲዩብ ነው። ዶርዜ ዩቲዩብን እንደተለመደ ቡና አፍልታችሁ ቄጤማ ጎዝጉዛችሁ ጣናችሁን ቦለለለለለለ እያደረጋችሁ ነው። አብረን ከኛ ጋር አብረን እንሳቅ፣ በደንብ እንስቃለን። በቀጣይ ግን ዳይ ቡና ትክክለኛው ሴሪሞኒ ይኖረናል። እውነት ደስ ይለኛል። ቦለለለለለ ስንል ቡና በጣምንም ቦለለለለለ እናደርጋለን። ቡና ቤቱ የሌለ ምን ሊልሽ ይችላል? ለአውሪቅ ቅርብ ቀላል ነው። ከየት ይመጣል ጣል እና ልዩ ስለሚችል የእኛንም ቢሆን ቦለለለ እያደረግን እናደርገዋለን፣ ድባቡን እንፈጥራለን ብዬ አስባለሁ። ግድ ነው። ቆንጆ ነው ብዬ አስባለሁ። ሰሞኑን ሚዲያ ላይ ወደ ሆሳና ቆንጅዬ ልጅ ሚዲያውን እያጨናነቀችው ነው ያለችው እና አንተ ቤት ላይም አይቻለሁ ለጥፋትና ምን ተሰማህ? እስኪ ምን ትላለህ ስለሷ? መጀመሪያ የተሰማኝ ምን እንደሆነ ልንገርሽ ዳይ። ጥልቅ የሆነ ውበቱን ልነግርሽ አልችልም። እውነት ነው። ትክክለኛ ውበት ኦሪጂናል በቃ ቱባ ባህል ይባል የለ ቱባ ውበት እና
ገጠር ላይ ምን ታዘቢያለሽ? ገጠር ላይ ምንድነው የምታዘበው መሰለህ? ትክክለኛው ውበት ነው ያለው ታዲያ ትክክለኛው እኔ የሚገርምክ ዙምባራን ክሊፕ ለመቅረጽ ወደ አሶሳ በሄድኩበት ሰዓት ማለት ነው ቤንሻንጉል ሄደሽ ነበር? yes በሄድኩበት ሰዓት እኔ ይዤ ሄድኩት ምርጥ ልብሶች የሆነ በቃ አሉ የተባሉ ፋሽን ልብሶች ሜካፕ አርቲስት ሁሉ ነው ዘኔር ነው ማለት ቤንሻንጉል ምድር ላይ ልትቋቋይ ምናምን በቃ የምንሰራው ክሊፕ ልሰራ አይደል? ክሊፕ ስሰራ ግን አሪፍ ነገሮችን ለብሰክ ምናምን በሚል ማለት ነው። እውነት ነው። እንደዛ ነበር የሄድኩትና እዛ ስንሄድ ግን እንደጠበቅነው አላገኘንም። ምን ተፈጠረ? ጭራሽ እንደዚህ አጭር ቀሚስ አድርጋ አጭር ቁምጣ አድርጋ ምናምን የምትዟዟር ሴት የለች። ዋው በፍጹም የለች። ሺቲ ነው የሚለበሰው። ይገርም ሺቲ ነው የሚለበሰው። 5 ብሔረሰብ ነው ያለው። ከአምስቱም የኔ የሰራሁት የበርታ ብሔረሰብ በርታ ደግሞ ሺቲ ነው የሚለብሱት። ጉፍታ ነው የሚያደርጉት። ቶፕ ነው የሚያደርጉት። ትንሽ ሻርፕ ምናምን ተጠቅልለው ነው እንጂ ጭራሽ ሰውነታቸውን እያሳዩ ምናምን መሄድ የለም። ባህላቸውን አይወክልም ያ። ስለዚህ ሜካፑ በምን ተሸፈነ? ሜካፑ ምናምን ቀረ በቃ በኦሪጂናል ምንም አይነት ነገር የለም። አይተህ ከሆነ ፊት ምንም አይነት ነገር ሜካፕ የሚባል ነገር የለም። ልብስ ምናምንም ይዤ ሄድኩተኝ እዚህ ወጥራ ጫጫጭር ምናምን በቃ የምታይበት ማለት ነው። ራሴን ገላይ ተሸክመሽ የምታይበት ይዤ ሄድኩት ማለት ነው። እዛ ስንሄድ መሀመድ የሚባለች ቤታቸው ወስዶኝ የእናቱን የእህቱን እንትኖች ቶፖች ነው የሰጡኝ። ዋው በቃ እኔ ነኝ ያለ ከቁም ሳጥናቸው አውጥተው የፈለግሽውን ልበሽ ብለው 4-5 ልብስ ነው የሰጡኝ። በቃ ውድ ነው በቃ ከሱ ጋር በእውነት ለቤንሻንጉል ማህበረሰቡ ላኪ አክብሮት አለኝና በጣም እንዲህ ነው ባህልሽን ማስጠበቅና እንደዚህ አይነት ቦታዎች በቃ ትክክለኛ ቱባ ነው በቃ መልክ የሚታየው ማንነት የሚታየው የራስን ማንነት ይዘህ ስትወጣ ገባች። ልጅ ደግሞ ህፃናት ገጠር ውስጥ ነው በጣም የምታምር በቃ የምትስል ልጅ የምትገርም ዓለም ትኩረት ከሚሰጣቸው በተለይ ይሄ የምን ኢንዱስትሪ ይባላል የፋሽን ኢንዱስትሪው ምናምን ላይ በማስታወቂያነት የፋሽን ኢንዱስትሪውን እንዲቀላቀሉ ከሚፈልጉ ሰዎች መሃል እንደነዚህ አይነት ሰዎች ነው። በነገራችን ላይ በጣም ረጅም ውብ ቀያይ ምናምን የሆኑ ሴቶች ዓለም ላይ ብዙ እንዳሉ ታውቂያለሽ። ግን የሚፈለጉት ደግሞ ዩኒክ የሆነ ከለር ያላቸው ምናምን በቃ የሚያስደነግጥና ሳትታጠብ ነው ልጅ ምናልባት ሻወር ከወሰደች 5 ቀኗ 4 ቀኗ ሊሆን ይችላል። እውነት ነው እናውቃለን። እንደሆነች ነው ጸባይ አይታሊ ነጭ ነው ምናምን የቅቤ አራስም ምናምንና በቃ ይሄ ናቹራሊ ምንም በርግጥ ምን እንዳልኳት እቺ ልጅ በኔ በፔጅ ደግሞ ስሜቴ እሱን እለቃለሁ። ጤና ይስጥልኝ። ዳዊት አለባቸው እባላለሁ። በኮሎራዶ ውስጥ የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ። ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ። ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላደርጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው።
ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። ውድ የዶርዜ ቲዩብ ቤተሰቦች የምንገኘው ዶርዜ ቲዩብ ላይ ነው። ፕሮግራሙ እሑድን በሳቅ ነው። ዳዬ ቡና እያፈላች ነው በልቧ በውስጧ እያጫጫሰችው ቦለለለለ እያደረገች ነው። በቀጣይ ግን ያው ቃል ገብተናል። ቃላችን የምንፈጽም ሰው ነን። እንኳን ለቡና አይደለም ለጎርግስም ደግፈን እናውቃለን ማለት ነው። ውበቷን ባየው ጊዜ እንደ አንድ ታላቅ ወንድሟ የተሰማኝ ስሜት መጀመሪያ የመጣላት እድል በጣም እጅግ ደስ የሚል እድል ነው። በሰዎች ዘንድ መነጋገሪያ መሆን የሆነ ጥሩ ነገር መልካም ነገር አያጣትም በሚለው አሁንም እግዚአብሔር ከመጥፎ ነገር ይጠብቃል፣ ለጥሩ ነገር ደግሞ እግዚአብሔር እንደው ምንድን ነው የሚባለው ይሹማት ነው የሚባለው። ግን ውበቷ እንደተመለከትኩኝ አሁን ያልሽው ያ የኩበት ጭስ ያለበት ቅቤ ተቀብቶ ይሄ ወይባ ጢስ ሳይገቡ እንትን ሳያደርጉ ማክ የሚባል የሆነ ፓውደር ሳይነሰነሱ የሆነ እንትን ምናምን ሻዶ የሆነ እንትን ምናምን ሳያደርጉ እንደዚህ አይነትም ቁንጅና አለ። ምናልባት ልጅቷ 4 ቀኗ ወይ 5 ቀኗ ወይ 3 ቀኗ ከታጠበች ማለት ከታጠበች ስል ፊቷን ታጥባ ሊሆን ይችላል። አቧራው ስሜቱ ግን በዚህ ደረጃ በቀን 2 የሚታጠቡ ስለዚህ አሜሪካን በቀን 2 የታጠበ ነው አይደል? ሀገራችን ኦርጋኒክ ነው። ስለዚህ ብዙም ሰውነት ላይ የሚያመጣው ጉዳት የለም እያስባለሁ። ስለዚህ ለዚች ልጅ ውበት ምን ብዬ ጻፍኩኝ አልኩና ዱቄት ለምግብ እንጂ ፊቷን አያውቃትም። የገጠር ውበት ነው ማረጅ ከጥንትም ወይባ ቤት ቱርክ ድረስ ውበት የተሰሩ ኮሌጅ ስነ ውበት ገብተው የተማሩ ቆንጆ ስናይ ዛሬ ጎንሽ አልነበሩ ከፌስቡክ ወረዱ እየተጠራሩ ሄደዋል አሉኝ ቱርክ ውበት ሊበደሩ ሄደዋል አሉኝ ዱባይ ውበት ሊበደሩ ሄደዋል አሉኝ ህንድ ጸጉር ሊበደሩ ግን አልገባቸውም የውበት ቀመሩ አንቺ ጋር ነው እንደ ኮካ ኮላ የተመሰጠረ ቱርክም ህንድም ዱባይ ውበት አንቺ ጋር ነው ብሎ መሰከረ። ከታሪኩ 80 ለድንግል ውበት የተጻፈ የማያረጅ ቆንጆ ውበት ላላቸው ናቹራል ነገር ለሚያምኑ በሙሉ የተጻፈ የተበረከተ ነው። የድንግል ውበት ሲባል ይሄ ያልተበረዘ ማንነት ናቹራል የተፈጠረልሽ ማንነት አለ። ከእሳቤም ጭምር ነው። አንዳንዴ ከሰዎች ጋር ከመዋል ባዕድ አስተሳሰቦችን ትጭኛለሽ አይደል? በቃ ላልጫሉ ውበት ላላቸው ሰዎች ነው። እግዚአብሔር መልካሙን ያደርግልሽ ነው ብለው ከክፉ ነገር ሁሉ ይጠብቅሽ። ለታናናሾችሽ አንቺም ወተሽ ከፍ ብለሽ የምትጠቅሚ ያድርግሽ ማለት እወዳለሁ። በነገራችን ላይ አዶዬ ነው የምትመስለኝ ያንቺ ልጅ ያ ማርያም አዶዬ ቆንጆ እኮ ነች። በነገራችን ላይ ኤአይ ሲነበብ እንደሆነ ታውቂያለሽ? አይ ነው ኤ እና አይ በእኛ ሲነበብ አይ ነውና ኤአይ ያንቺ የሆነ ነገርን አሁን እየዘረፈ ስለሆነ ያን ማለት እንወዳለን። ብቻ ደስ የሚል ነገር ነው። አንዳንድ ሰዎች ግን ጥሩ ነገር አልተመለከትኩም። ነገሩን ወደ የሆነ ቆሻሻ ነገር ውስጥ ሊከቱት የፈለጉ እንደው እንትን ቦርደር ላይ ነው ልጅቷ አጋጣሚ ሆኖ የምትኖረው እንጂ የእንትን ብሔር ነች ምናምን ብለው የከምባታም የሀዲያም የተለያየ ልብስ እያለበሷት እናያለን። እናተ ወንድሜ እህቴ እንዲህ ያላችሁ የምትጣሉ ልጅቷ የምትሄድበት የሀገር ፊውቸር ብሔርን አያውቁ፣ በእውነት አያውቁ። ዋት ዘምን እንጎፍ ብሔር ነው የሚሉት ቋንቋ አልጠቀምም እነሱ የሚሉት ቋንቋ እና የምትሄደው ሀገርንም ለማስተዋወቅ ነው። ታውቂያለሽ ሀገር በተጠራ ቁጥር በእያንዳንዱ ሰው ላይ የሚፈጥረው ስሜት አለ። አቦ ያርግላት፣ ፈጣሪ ያርግላት። አሜን። በእውነት እያሰሰች ይች ልጅ የምታገኝ ሰው ነች። የእሑድን በሳቅ ቤተሰቦች ደግሞ እናንተም ምናልባት የዚች ልጅን ፊውቸር በሰማችሁ ቁጥር ደስ ይበላችሁ ብቻ ሰው አግዟት ማለት እንወዳለን። ምንም ነገር በህይወቷ ላይ ጥሩ ነገር የሚመጣ ከሆነ አግዟት ማለት እንወዳለን። ይኸውልህ እኛ እንደዚህ አይነት የዋህ ነን። እኛን ሳታግዙ ሌላ አግዙ የሚል ራስ ወዳድ ሊላልኩና
አሞራ ገደል ፈረንጅ መቶ ምን አለ ሴት ፈረንጅ ነች እና ወይ እኔ ወይ ቢኒ ይጠብሳታል ብለን እናንተን አይታ ከኛ ጋር ነበረች እና ቢኒም ያው እንግሊዝኛ እየደወለ ነው ምን ልበላት ቀጣይ ምን ልበላት ቴክስት ያለ ለም ቴክስት ያልኩ ነው ቴክስት የቀጣዩን ቴክስት ያልኩ ነው እና ከዛ ሁለታችንን ማስጎብኙኝ አለች አሞራ ገደል ወሰደን ገና ስትገባ አሞራ ገደል እንቅፋት አይመታትም ቢኒ አይአም እኔን ማለት እሺ እንደምን ብላ አጣርታ ሰማችሁ እኔን ለማለት ፈልገው ነው ትንሽም የአማርኛ ቅኔ ውስጥ ስለነበረች ስለስቴ ፍሌቶ ጥብስ አሳ አየች ከዛ አለች ስታይ አይና you like fish አልኳት you like fish yeah why not I want ከዛ አንድ ደረቅ ያለ ቆሮሶ ጥብስ ሰጠዋል እሱን በልተን ስንሄድ ፍሌቶ አሳ ይበላሉ የአሳ ቁርጥ ቢኒ ምን ብል ጥሩ ነው ቅድም ከነሙሉ አሳው ፊሽ አይደል ምን ይሆናል እና ፍሌቶ በእንግሊዝኛ you like selfish ያለ ፍሌቶ ማለቱ ነው በስበ ፊሽ selfish what do you mean አለች ራስ ወዳድነትሽን ተወጃለሽ ምናምን ያላት እኮ ነው what do you mean ምናምን ስትላት no generation gap አልኳት ጀነሬሽን ጋፕ ነው ሚስ አንደርስታንድም አይደለም ጀነሬሽን ጋፕ ነው ብዬ መግለልሽ ነው ራስ ወዳድ አይደለም ለማለት ነውና ልጅቷን ያስተዋወቅ ነው አጣፋኝ አላራክ በጣም ደስ የሚል ሳምንቶች ነው እያሳለፍን ያለን ያው እንግዲህ ከኳሱ ድባብ በኋላ እየተመለሱ ነው ኢትዮጵያኖች ብለን እናስባለን ትኩረት አላገኘንም ቪዲዮቻችን እኛ ብቻ ሳይሆን ብዙ ቻናሎች ተመልሰን ሁሉም አብዛኛው ሰው ኳስ ላይ ነው ምናምን ነውና አጀንዳሚያው አናጣምና በዛ ምክንያት እኛ በትዕግስት እንታገሳለን እንጠብቃለን ማርያም ኃይለ ማርያም መንግስቱ ኃይለ ማርያም ሀገረ ማርያም ቀጥይ ተመልካቾቻችን እየተመለከታችሁት ያላችሁት ዶርዝ ዩቲዩብ ነው ዶርዝ ዩቲዩብን እንደተለመደው ቡና አፍልታችሁ ቄጤማ ጎዝጉዛችሁ እጣናችሁን ወለለለለለለ እያደረጋችሁ ነው አብረን ከኛ ጋር እንስቃለን ማስታወቂያ ጊዜ የደረሰ ማስታወቂያ ሰምተን እንመለሳለን ዳዊት ብሮከር በዴንቨር ኮሎራዶ ነምበር 1 ደረጃ 1 ቤት ሲገዙም ሆነ ሲሸጡ ሳያማክሩ እንዳይወስኑ ይላል ቤት የገዛ ሁሉ ከደስታው ጀርባም ትንሽ ሀዘን አለ ይላል ምክንያቱም ጥበቦቹ በማማከር ውስጥ የተወሰኑ ናቸውና ስለዚህ የዳዊት ብሮከርን ማስታወቂያ ሰምተን እንመለሳለን ስፖንሰራችን ስለሆነ ከልብ አድርገን እናመሰግናለን ቤት ከመግዛታችሁ በፊት የሚያስፈልጋችሁ ማወቅ ያለባችሁ ቅድመ ሁኔታዎች የመጀመሪያው ነገር ሌንደር ማማከር ነው ስለ ሌንደር ዕውቀቱ ለሌላችሁ ሰዎች ወይም ደግሞ ማንን ላማክር ለምትሉ ሰዎች እኔ ጋር ዳይሬክትሊ በትደውሉልኝ እሱንም ላማክራችሁ ዳይሬክሽን ልሰጣችሁ እችላለሁ ማለት ነው ከዛ በኋላ ደግሞ እሱን ነገር ካጠራን በኋላ እስከ ስንት አፕሩቭ መሆን እንደምትችሉ ካወቅን በኋላ ወደ ቤት መፈለግ ፕሮሰስ እንሄዳለን ማለት ነው ቤቱን ከዛ በኋላ የወደዳችሁት ቤት ላይ ኦፈር ይሰጣል ከኦፈር በኋላ አክሴፕት ሲደረግ ቤቱ ኢንስፔክት ይደረጋል ኢንስፔክሽን ፕሮሰስ አለው ኢንስፔክት ከተደረገ በኋላ ደግሞ ወደ አፕሬዛል እንሄዳለን ማለት ነው then አፕሬዛል ሁሉ ነገር ቆንጆ ከሆነ then ቁልፍ መረካከብ ነው ለዚህ ሁሉ ግን የእናንተን ኢንተረስት ሊያስጠብቅ የሚችል ኤጀንት ጋር መስራት በጣም ትልቅና ትልቅ ቁልፍ ነው የመጀመሪያው ነገር በልካችሁ ለምሳሌ የምትፈልጉትን የራሳችሁን የእናንተን ፍላጎት ሊያሟላ የሚችል ኤጀንት ጋር አብሮ መስራት ነው የኤጀንቱን ፍላጎት ሳይሆን የእናንተን ፍላጎት ስለዚህ እኔ የእናንተን ፍላጎት ለማሟላት ሁሉ ጊዜ ዝግጁ ነኝ ተመልሰናል ከማስታወቂያው ባንቺ በኩልስ ምን ትዝብት ነበረ በእኔ በኩል አዲስ ነገር ታሪዋ አስቱካን እንዴት አየሃት ያስተዋወቀ አዲስ ሪሚክስ አልበሟ እንዴት አየኸው ያ እኔ ታውቂያለሽ ሙዚቃ ትንሽ ጊዜ ፈልጋለሁ ቶሎ የገባልኝ ሙዚቃም አልወድም
ሙዚቃ ሸክላ ድስት ሲሆን ጥሩ ነው። ሸክላ ድስት ቶሎ አይገልም ማለት ከጋለም አይበርድም እና ቀስ ያለ ሙዚቃ ግሉ ምናምን ሲወደድ ነው እንጂ የወረታ አዳማጭ አይደለም። ሳደምጥም ቆያለሁ። ሲጀምር ለአስቴር የሚገርም ትልቅ በቃ ትልቅ ምን ህንፃ ነው ትልቁ ቡርጅ ካሊፋ ነው ማለት የሚባለው ከሱ ህንፃ ከፍ ያለ አክብሮት ነው ያለኝ። አስቴር በዘመናችን ውስጥ መከበር ያለባት ኢትዮጵያውያን በስሟ የሆነ ነገር አሁን በህይወት በዚህ በጥሩ አቋም ላይ ያለች የአስቴርን ክብር መግለጽ አለብን ብዬ አስባለሁ። ከዛ ውስጥ አንዱ ደግሞ የሆነ ዘመን ላይ የተሰራን ሙዚቃ የድምጽ የተለያየ ነገር ኳሊቲዎችን አሳድጋ ዜማው አሬንጅመንቱ ያው በዛ ጊዜ የነበረው አሬንጅመንቱ የተጨበጨበለት አንደኛ በብዙ ሰዎች ውስጥ ያለ ነው። በዚህ ዘመን ካለ ስቱዲዮ ጋር ደግሞ ታውቂያለሽ አሁን እንግዲህ የሆነ ስቱዲዮ ሙዚቃ የሚቀናበርበት የተመሰለ ምናልባት ምንድነው የምናውቀውኛ 5 ላይ 6 ላይ 7 ላይ ምናምን የምንላቸው ነገሮች አሉ አይደል? ይሄ ምንድነው ስሙ ጠፋኝ የማቀናበሪያ ሶፍትዌሩ ማለት ነው። እና አሁን ያለበት ደረጃ በጣም ከፍተኛ ነው። ያን ሙዚቃ ሲሰራ በኤምዲ በሚባል ደረጃ ሙሉ ባንድ ይሆናል። የሁሉም ድምጽ በአንድ በኤምዲ ገብቶ ምናምን ነው እና ተሳስቶ የመጨረሻዋ ላይ ቤዝ ጊታሩ ፈንክ ቢያደርግ ቢሳሳት ሙዚቃው እንደ አዲስ ነው የሚጀምረው። እንዳሁኑ ተቆርጦ አይሰራም። ያ ማለት ደግሞ አንድ ሲንግል ሙዚቃ ለመጨረስ ምናልባት በሳምንት በ15 ቀን በወር ውስጥ ይሆናል የሚያልቀው ሙሉ ጊታሩ ሲያበላሽ፣ ሳክሱ በኋላ ሲያበላሽ፣ እንትኑ ሲያበላሽ ተሳስቶ ገበሻ ባር ወይ የተዘለለ ምናምን። ያሁኑ ደግሞ እግዚአብሔር ይመስገን በአንድ ሌሊት ሙዚቃ ተሰርቶ የሚያልቅም ቢሆንም በጥሞና የተሰራ ሙዚቃ ደግሞ የዛን ጊዜ ሰዎች ደግሞ አሁንም ሙዚቃ አሽተውት እየሰሩት ነው። ብዙ ፍሌቨሩ አልሄደም ያሁኑ ሙዚቃዎች ላይ ግን ያደጉ ነገሮች አሉ። ምክንያቱም አስቴር በሆነ ዘመን ላይ ዘፈነቻቸው የያዘቻቸው ኦዲየንስ አሉ። ይሄን ትውልድም ትፈልገዋለች። የሚገርም አሳምረው አሁንም እኮ አሪፍ ነው የሰራችው። አሁንም እኮ የተቀየረ ነገር የተቀየረው ምንድነው? አሁን የሰርጌ ትዝታ ላይ በፊት በትዝታ ነው። አሁን ግን ችክችካ ነው። በችክችካ ነው። ችክችካ ብሎ ምናምን ችክችካ እንዲያውም አሳመረችው። ከበሮ ላይ ተሽዋል የሆነ የሰርግ ላይ ያለው ምናምን እንዲጨፈርበት እንዲደነስበት ነው ያደረገችው። እንዲያውም በፊት እኮ ሲዘፈን ብዙም ሰው አይጨፍርበትም፣ ግን ትዝታው ይኖራል። በዛ የተዳሩ ሰዎች ድንገት ከፍቷቸውም ሊሆን ይችላል። ግን ምርጥ አድርጋ ነው የሰራችው። እኔ የታዘብኩት ምን እንደሆነ ታውቃለህ? አስቴርን ብዙ ሰው በጣም ይወዳታል። በጣም ነው የሚወዳት። ከድምጿም ግጥም ራሷ ናት የምትሰራው። ግጥም ዜማ ምናምን ራሷ ናት የምትሰራው። እኔ ገረመኝ ደግሞ ዛሬ ደግሞ እሱ ነው የአየራድ ግጥሙን ይሰጣል። ዜማ አስቴር እንዲህ እውነትም ለካ አስቴር ድምጿ ዝም ብሎ ማዜም ብቻ ሳይሆን ዜማ በዛ ጊዜ የሰራችው ዜማ እሷ ነች። አንዳንዱ ዘፈን እንደውም ግጥምም ዜማም እሷ ነች። እና በጣም እንደውም ለአስቴር ያለኝ በጣም ከፍ ያለ ምናልባት በዛ ጊዜ ካሴት በነበረ ሰዓት የካሴቱ ላይ ከበሩ አለ አይደል? እነሱን የማንበብ እድሉ አልነበረኝም። ወይም ደግሞ ኮሌክሽን ነው የምገዛው፣ ኦሪጂናሉን አልገዛም። ቤተሰቦች አልገዙም ማለት ይቻላል። አላነበብኩም። አስቴር ግጥምና ዜማ ደራሲ በጣም ደራሲ ናት። እና አሜዚንግ ነው። ግጥሞቿ ደግሞ ይለያሉ። ቅኔ ናቸው። በጣም ምርጥ ግጥም ነው የምትሰራው። ዜማዎቿም እንደዛ እና አሪፍ ነው። አሁንም የሰራችው ምርጥ ነው። ግን ምንድነው የታዘብኩት? ለአስቴር ያላቸው ክብር ነው። በኦዲየንሷ ኦዲየንሱ አሁን ባይነካበት ምን ነበር እየተንጫጫ ያለው ኦዲየንስ በቃ ለሷ ያላቸው ክብር በጣም ትልቅ ነው። እንጂ ከጥላቻ አይደለም ከንቀት አይደለም። ጥላቻ አይደለም። ግን ባነካሽብን ለምን ነካሽብን ብለው ነው የተቆጡት። የሚገርመው ታሪክ ሌላ ሰው ቢዘፍነው ሌላ ሰው ቢሰራ ምን ሊሆኑ ነው? እሱን እኮ ነው አራተኛው የዓለም ጦርነት የሚነሳው ሌላ ሰው ሙሉ አልበሟን ሪሚክስ አድርጎት ቢሆን ኖሮ የኢትዮጵያ ሕዝብ ጦርነት ወጥቷል ለአስቴር ብሎ እውነት እኔ በጣም የታዘብኩት ሰው በቃ ለሷ ያላቸው ክብር በጣም ነው። በዚህ አጋጣሚ እያንዳንዱ ስለ አስቴር የጻፋችሁት አርቲክል ሁሉ በቃ አስተያየት የሰጣችሁ ሀሳብ የሰጣችሁ በየራሳችሁ ፔጅ ላይ ስሜታችሁን የገለጻችሁ ሁሉ ላቅ ያለ አክብሮት አለ። የመውደዳችሁ ጥግ ነው፣ የአክብሮነታችሁ ጥግ ነው። ምክንያቱም ሰቅላችኋታል በዛ ጊዜ የነበረውን የሙዚቃ ደረጃ እና መብታችሁ ነው። እንደገናም ደግሞ አክብሮታችሁ ነው። እንደገና ደግሞ መለስ ስንል ደግሞ ማጥራት የምፈልገው አስቴርም ደግሞ
መብት አላት ሲባል ሌሎቹን እንደው ረግጣ የሚሄድ ሳይሆን አክብራ መሄድ እንዳለባት ታምናለች። እኔም ያለን ሳይሆን አስቴር ደግሞ በዚህ ጄኔሬሽን ደግሞ ያለው ሰውን ደግሞ ሙዚቃዋን ሞደርን አድርጋ እንደገና ይህን ትውልድም መያዝ ትፈልጋለች። እንደውም ይሄ ትውልድ በጣም ሙዚቃም አድማጭ ነው፣ ሙዚቃም ሰሪም ነው። ስለዚህ ምናልባት እነዚህን ሙዚቃዎች ኤአይ ሰው ሰርቶት ቀድሞ ለቆ ቢሆን ኖሮ እየተደረገ ነው። ኤአይ እኮ ለዛ ነው አይ ያልኩሽ። አርቲስቱ ውጪ ስንቱ ሰው ነው እየሰራበት ያለው ያለ ፍቃድ እና የፈለገ ይሁን ደግሞ ከኤአይ ኦሪጂናሉ ማን እንደ አማርኛ ማን እንደ ትክክለኛ አዛሚው ኤአይ እኮ ኮንሰርት አይሰራም፣ ሄዶ ኮንሰርት አይሰራም። ሴትዮዋ ነው የምትሰራውና እውነቴን እኮ ነው። ኤአይ አሁን ሄዶ እንደ ኮምፒውተሩ አንድ ላይ እና ያለ አይሰራም። እና ኦሪጂናሉ ያለው እዚህ ነውና አስቴር ጋር ያለኝ በተለይ የሰርጌ ትዝታ እስኪ ትንሽ ታዜማዋለሽ። አስቴር ሞክር ግድ የለሽም በሷ አይን አይታችሁ አሁንም አክብሮታችሁ እንዳለ ነው። ግን ትድፈራ እንዲያተሞሽሬ አምሮብኝ ተውቤኝ አማረብሽ ሲለኝ መላው ቤተሰቤ ዛሬም ባይኔ ይመጣል ትዝታ እንዴት እንደነበር የሰርጌ ውለት አይዞሽ ሙሽሪት አይበልሽ ቅር ትዳር ጥሩ ነው ያሞቃል ፍቅር የኛ ሙሽራ የቆንጆ እንግዲህ ይስጥሽ የሞቀ ቆንጆ የተባለ የተዘፈነው ሰርጌ ትዝታ ዛሬም ያው ነው የተባለ የተዘፈነው ሰርጌ ትዝታ ዛሬም ያው ነው። የአሜሪካን የዩኤስ ያልሽ ይሄን ካርድ ተጠቀሚው። ዳይ በጣም በእውነት የሰርጌ ትዝታ ማርያምን በጣም ነው የምወደው። በጣም ዳይ እና ቴንክ ዩ አንቺም ለአስቴር ያለሽን ፎንቃ ዝም ብለሽ ፍትህ ስለጋላሽ በእውነት እግዚአብሔር ይስጥሽ ለማለት እንወዳለን። እውነት ይቅርታ ግን በጣም አስቴርን በጣም ነው የምወደው። በጣም አስቴ እና እንኳንስ እሷ ዘፈነች ሌላ ሰው ቢዘፍን ኖሮ ሌላ ጦርነት ነበረ። በጣም በዚህ አጋጣሚ ግን አድናቂዎቿን ወዳጆቿን ከዛ ዘመን ጀምሮ የተሻገሩ ምናልባት አስቴርን ዘፈን ከዘፈነችው ከ15 ዓመት በኋላም የተወለደና የሰማው አለ እኮ ገባሽ አይደል? እነዚያም ሰዎች ናቸው የወደዱት፣ ዛሬ የሚሰሙት ይወዱታል። እና በቃ አስቴር ነች በዘመን አንድ የምትበቃ እሷ ብቻ ነች። እና ብዙዎች አስቴርን የሰሩባት የበሉ በሷ ዘፈን የከተፉ ህይወታቸውን የመሩ ይኖራሉ። አስቴር ግን አስቴር ብቻ ነች። ያ አስቴር በዳኔ ጋዜጠኛ ነች። በጣም ቆንጆ ጊዜ ነው። ይመቻችሁ። እሑድን በሳቅ ይቀጥላል። ጤና ይስጥልኝ። ዳዊት አለባቸው እባላለሁ። በኮሎራዶ ውስጥ የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ። ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ። ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላደርጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ
ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው። ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። ተመልሰናል። ማስታወቂያውን ሰምተን ተመልሰናል። ያው እንደተነጋገርነው በቀጣይ ቪዲዮዎች ምንለቃቸው ቪዲዮዎች ይኖራሉ። የጁላይ 4 ቀኑን ሴሪሞኒው እንደገና ደግሞ በጁላይ 4 ላይ ያለውን መልእክታችን ይዘን እንቀርባለን። የማማ ዘውዲቱንም ደግሞ ቀንጨብ አድርገን በአንድ ፕሮግራም ለእናንተ የምናሳይ ይሆናል። የበረከት ስራ መተላለፍ ስላለበት ሰዎችን እንዲያደርግ ግን ስለ አስቴር ሲነሳ ከሚገርምሽ አስቴር በጣም ወታደር ቤት ውስጥ ትወደድ ነበር። በእኔ ጊዜ ትወደድ ነበር ብቻ ሳይሆን የወታደር ሲከፋው በአስቴር ዜማ ዘፈን ይቀይር ነበር። በተለይ ወታደር ይቀጣል። የወታደር ቅጣት ከፍተኛ ምንም ላይጠቀምበት በጠራራ ፀሐይ ከስልጠና ስትመጪ ቅጣቱ እኮ ነው። ከጠራራ ፀሐይ መተሽ አረፍኩኝ ስትይ 7 ሜትር ጉድጓድ ይሄ ድንጋይ 30 ዶማ መተሽ ማለት ከስልጠና ከመጣ በኋላ ስልጠና ሄደሽ ስትመጪ ሌላው ሲያርፍ አንቺ ወደ ቅጣት እዛ ጋር ጥፋት ካጠፋ ያ በሌላ ቀን እንኳን አይቀጡሽም። በረፍትሽ ቀን ደክሞሽ ስትመጪ ቅጣት ትባይና የሆነ የደረቅ ቆሻሻ መጣ ጉድጓድ ወይ የእርጥብ ቆሻሻ ትባይና 3 ሜትር ቆፍሪ ትባያለሽ። 3 ሜትር ማለት እኮ ድንጋይ ነው መሬቱና 3 ሜትሩ በስመች እንደምትጨርሽ ያውቃለሽ ወይ በወር ብቻሽን እና 30 ዶማ መተሽ አንድ አካፋ አታውጪ ደረቅ ስለ ድንጋይ ነው። እና ይሄ ቁጭ ብድግተኛ ተነስ ምናምን ምሳ ሰዓት ላይ በቃ ደክሞሽ ምግቡ ላይ ወጣት ቅጣት አለ መከራ እና የዛን ጊዜ በአስቴር ሲዜም አውቃለሁ። በተለይ ሰኞ ዕለት ምናምን እና እናስታውሰው እስኪ ሰኞ ዕለት ሄድኩኝ ወደ ስልት ማክሰኞ ዳግም እንደሰኞ ሮብ በደረት መሳብ ቅጣት ሐሙስ ዙርተኛ ተነስ አርብ ላይ አኮብኩብ ባንድ ላይ ቅዳሜ ባኮብኩብ ታምሜ እሁድ እንጨት አምጣ በግድ አላመጣም ብዬ ሄድኩኝ ወደ ኬላ ከሰዓት መጣሁኝ ምሳዬን ልበላ የኔ ጠፋው ብሎ አለሙ ጨቡዴ ውሃ ነክሮኝ ዋለ ሳልወደው በግዴ ወፖ የኔ ስትራፖ ባሻ የኔ ተልካሻ ወፖ ማለት ወታደራዊ ፖሊስ ማለት እና እንዲህ የተባለ ይዘፈን ነበረ። አስቴርን እንደ ነዋይ አሁን ምሬት አስተከዘኝ ሲል ብዙ ሰው ክለብ ውስጥ ካለ ሁሉም ዞት አለበት አይደል ብሎ የሚነሳ ክለብ ውስጥማ ያለበትም ያው እና ነዋይንም አብሮ ወታደሩ ሲያዜን ያዜምበት ነበር። ምናልባት ከዚህ ፊት ብየዋለሁ። መላ በለኝ ባሻ መላ ለደፈጣ ለሰለላ ለረብራብ ወላጊ እንዴላ የምን እንጨት የምን ባላ ናመልመል በሎኝ 1 ሜትር ከ70 ለክቶ ሰጠኝ መስራቴ መጭቀራ ምሽግ መቆፈሬ ትምህርት ካቋረጥኩኝ 3 ዓመት ዛሬ ለሀገር ብሎ ሄዶ ነው ሲቀጣ እና አስቴር በወታደር ቤት ውስጥም ቆንጆ የሆነ ተቀባይነት በየትኛውም በቃ አስቴር ቤት ያፈቀረም አስቴርን ነው የሚሰማው ይባላል። ፍቅር የያዘው ሰው አስቴርን ነው የሚሰማው ይባላል። በር ዘግቶ በእነሱ ዘመን የነበሩ አፍቃሪዎችን አስበሻቸዋል? ለቤተሰብ አይናገሩ ማፍቀር ወንጀል ነው። ለዛ የአስቴርን ይቆማሉ። ለጎረቤትም አትናገሪ ለጓደኛሽ እንደ ሚስጥር ትልቅ ሚስጥር ነው፣ የሀገር ሚስጥር ነው የአንቺ የግል ጉዳይና የሚገርም ነገር ነው። ብቻ በሸራተን ይህንን አልበሟን ለማስመረቅ በዛውም ከወዳጆቿ ጋር ኮንሰርት ትገናኛለች። እኔ ለአስቴር ጥሩ ነገር እመኝላታለሁ በህይወት እያለች አሁን እንዲህ ሳትደግም ቆንጆ ኢነርጂ ጉልበት እያላት ታውቂያለሽ። አስቴር መድረክ ከያዘች መድረክ የማይበቃት ምርጥ እንዝርት የሆነች ሰው ነች እና ብናከብራት እንደ ሀገር በሀገር ደረጃ ብትከበር በአይኗ ብታየው
በጣም ደስ ይለኛል። በዚህ ሰዓት ደግሞ አሁንም ኮመንቷ ላይ እንደው ያልተነካነካሽ ያሏት ግብጽና ኢትዮጵያ የተጣሉ ይመስል ካላቸው ፍቅር ነው እንደዛ አይነት ጠንከር ያለ ነገር ባይሰጣት አባብላችሁም ቢሆን ተቀበሏት። ለአስቴር ከዚህ በኋላ ያላትን ቀሪ ዘመን በክብር በፍቅር በሳቅ በተድላ ምናምን መኖር ያለባት ምርጥ አንጋፋ አርቲስታችን ናት። በነገራችን ላይ አሁን ደግሞ ሀገራችን ላይ እያለን በቁም መረዳዳት ተጀምሯል፣ በቁም ማክበር ተጀምሯል እና አስቱካንም እንደዚህ በቁም ባለችበት አሁን ባለችበት ላይ ክብር ቢሰጣት በጣም በጣም ተጀምሯል። እንዲህ አይነት ነገሮች ተጀምሯል። አሁንም ይበረታታል። አስቱካም ይቀጠል ነበር። በጣም በዚህ አጋጣሚ ለኢትዮጵያን አርቲስት ማህበር አለ እንዴ? አለ የሙዚቀኞች ማህበር አለ። ምንድነው ፋይዳው ግን? ማለት እንዴት ያው በፊት ኮፒ ራይትን ይከላከሉ ነበር። ከአቅም በላይ ሆኗል። አሁን ደግሞ ኤአይ ደግሞ ጭራሽ ከአቅም ሳይሆን ከህሊና በላይ ኤአይ መጥቶብናል። የሆነ ጊዜ ሰው ኦሪጂናሉን ይግዛ እየተባለ ሰልፍ ተጀምሮ ነበር። አሁን ደግሞ ኤአይ ይቆምልን መሆን አለበት ብዬ አስባለሁ። ብዙዎች ሙሉ አልበምሽን እየሰሩ እኮ ኤአይ ሰዎች ትሰጪዋለሽ፣ ኦሪጂናል አድርገህ ድምፁን አውጣልኝ፣ አሬንጅመንቱን አሻሽለው ምናምን ብለሽ በ3 ደቂቃ አንቺ 3 ወር የፈጀብሽን የስቱዲዮ ስራ በ3 ደቂቃ ሰርቶ እንትን ይላሉና በዚህ አጋጣሚ ዩቲዩበሮችም ለሆኑ ሰዎች በተለይ አዳዲስ ሙዚቃ ክሬት ቢያደርጉ አሁን እኮ የተወደዱ ያሉ አዳዲስ ሙዚቃዎች አሉ በኤአይ ብቻ የተሰሩ አዲስ ሀሳብ፣ አዲስ ግጥም፣ አዲስ ዜማ ምናምን እና እንደዛ ነገር ብታደርጉ አሪፍ ነው። የእናንተን እውቀታችሁን ይጨምራል። የኢትዮጵያ አርቲስቶችን ከማክበር አንጻር ግን ያው ታውቃላችሁ፣ በተለይ የኢትዮጵያ አርቲስት ሁል ጊዜ ናል እንደው አንዳንዱ የተሳካለት ጥሩ ግንባር ኖሮ በሰው ሙሉ ቅበላ አግኝቶ የተሳካለት ካልሆነ ብዙ አካውንቱ ቢታይ ሴቪንግ እና ቼኪንግ አካውንቱ ፉጀትና ጭብጨባ እንጂ ብዙ ገንዘብም ያለው አይደለም። ለፍቅሩ ነው የሚሰራው 200,000 300,000 ብር እያወጣ እንደው ማለት ልጅ ምንም አያገኝም። ያ እና ብትተው ደስ ይለኛል ብዬ ነው ማስበው። ከዛ ውጪ ግን አስቲ ይመችሽ። ብዙዎች ተፋቅረዋል፣ ብዙዎች ተጋብተዋል። የወለዱ ሁሉ ከዘፈንሽ አንዱን እየወሰዱ ስም አውጥተዋል። እንዳይከፋሽ ማለት እንወዳለን። እውነቱን ለመናገር ከጻፉት ሁሉ የከፋ የለም። ስሜታቸው የእውነት ደግሞ ጽሁፋቸው የእውነት መሆኑ የምታውቂው በቃ ስለ ኢንትሮ ስለ ብሪጅ አንድ አዋቂዎች ሙዚቃ አዋቂዎች ናቸው። ሙዚቃ አዋቂ ናቸው። የሚያዳምጧት ናቸው። አዲዮ ድራመር የራስ ባንድ ድራመር ነው። የአዲዮ ጨዋታ ላይ በማዘጋጀት ይታወቃል። እሱ ራሱ ምን አለ? ይሄንን ሙዚቃ ኢንትሮውን ስሰማው በልጅነት ጊዜ የነበረኝን የሆነ አንዳች ነገር ከውስጥ ፈንቅሎ ያወጣልኛል ነው ያለውና ርዝመቱስ የኢንትሮ ምናምን ያለ ሲል ከመግባቱ በፊት ሰኞ ዕለት ነው። ይመቸው ሰኞ ማንዴ ይመቸው። አዎ እንደዛ እኮ ነው የእኛ ሙሽራ። ግን ሁለቱም ኢንትሮ ላይ ያለው ስሜት ረጅም ስለሆነ እኮ ነው የሆነ ፓርቱን የምትይዙ እና ለኢንትሮ ለብሪጅ የነበራችሁ በዛ ጊዜ የነበሩ ሙዚቃ አቀናባሪዎች ምናልባት የአሁኑ ሙዚቃዎቿን እነማን ሰሩት ቢባል ደግሞ እንዲሁ ቀላል ሰዎች አይደለም የሰሩት። በነገራችን ላይ በዛ ጊዜ የነበሩት ዳይሜ በዛ ጊዜ የነበረው የሚደንቀው የሰሩት ሙዚቀኞች በቃ ዝንታለም ክብር የሚገባቸው ናቸው ትያለሽ። ይሄንን ላንብብልሽ። መላኩ ብርሃኑ የተባለ ሰው ነው። መላኩ ብርሃኑ የተባለ ወርቅ በመዳብ ይላል። ወርቅ በመዳብ በ1977 አካባቢ የተቀረጸውና ለህዝብ የደረሰው ሰርጌ ትዝታው ዘፈን የአስቴር ማስተርፒስ ነው ብል አላጋንንም። ታጋንኛለሽ? አላጋንንም። ኖ ቃል አጋን ነው። ጀስት ጎ ላንጋን ነው። ችልን ላንጋን ነው። ቴክኖሎጂ እንደዛሬው ባረቀቀበት በዚያ ዘመን እንኳን ዘፈኑ ሲጀመር በችርስ ከሚጋጭ ብርጭቆ የሚወጣ ድምፅ
ከሳቅ ውካታ ጋር ተዳምሮበት የተሰራው ሳውንድ ኢፌክት አድማጩን ፌሽታ ስሜት ውስጥ የሚከት ነበር። ከነዚያ ደስተኛ ሰዎች ሳቅ ጋር አብሮ በአጃቢነት የሚመጣው ትሮምቦን ይሁን ምን በውል ያለየው ሳክስፎን ትልቁ አይደል የሚለው ስፓኒሾች ናቸው በብዛት የሚወዱት። ያለየው ሳክስፎን ደግሞ ለሙዚቃው ልዩ የሆነ ውበት ሰጥቷል። ይህን ዘፈን ያላገባ ሁሉ የሚወዘወዝበት ትዝታውንና ቫይቡ ዘመን አይሽሬ የሆነ በትናንቱም በዛሬም ትውልድ የሚወደድ የትዝታችን አንድ አካል ነበር። ዘፈኑ በራሱ የትዝታችን አንድ አካል ነበር። ዘፈኑ በራሱ የሚያወራው የሰርግ ትዝታ ሆኖ ሳለ አሁን ትዝታ አልባ ችክችካ ሆኖ ሲመጣ በጣም ነው ደስ የማይለው። የዘፈኑን ግጥም የጻፈው ነፍስ ሄር ያይራል፣ ነፍሱን ይማር ድብቁ ያይራል፣ ራሱን ይውኝ የማይለው ስለ ራሱ የማያወራው ያይራል። በጣም የሚገርሙ ግጥሞች አሉት። ከሞቱ በኋላ ነው መቼም የኢትዮጵያ ጉድ ተፈልፍሎ የሚወጣው። ግን በዚህ ዘመን ደግሞ ሰዎች የሰሩትን ስራ ለህዝብ ማስተዋወቅ አለባቸው ራሳቸው ብዬ አስባለሁ። ይሄ የድሮ ብሂል አባባል አንድ ማልስማማው ስለአንተ ሰው ያወራል ይባላል። ማን ስለአንቺ የሚያወራልሽ በዚህ ዘመን አለ እንዴ? ሰው እኮ ስለ ራሱ ነው የተሽቀዳደመ የሚያወራው። እና ተሽቀዳደን እና ያይራል አላምሮ ቢሰማ ራሱ በዚህ ነገር እጅግ የሚያዝን ይመስለኛል። ደግነቱ አይሰማም። እሱንም ነው ምንድነው አጽሙ ይተኛበት ይረፍበት ይባላል። ይህ ችክችካና ድለቃ ለሰርግ ቤት ከታፊዎች ይጠቅም ካልሆነ በቀር በሙዚቃው ሙድ ወደ ኋላ በትዝታ መሄድ ለለመደ ጆሮ ምንም ዋጋ የለውም። ቆይ ግን ዘንድሮ ስንቱ ነገር ተነጥቀን እንችለዋለን። ይሄ ወደ ሌላ ነገር እየገባ ነው። የጀመርኩት ልጨርስ ነው። ስንቱን ተነጥቀን እንችለውናለን። ነበር ያለኝ አንዱ ነኛ ወዳጄ ብሎ ደግሞ አስቀየሰ። በወዳጁ ነበር ያለኝ አንዱ ነኛ ወዳጄ። ይህንን ዘፈን ሰምቶ እውነቱን ነው የህይወታችን ትዝታ ሆነው እንጽናናባቸው የነበሩ ነገሮች ሁሉ እየጠፉብን ባዶ ልንቀር እኮ ነው ጎበዝ። ቤታችንን ሰፈራችንን ረተው እንድሜ ይሄን ጽሁፍ ዝለለው። አሁን ደግሞ ሙዚቃችንን ምን ቀረን ግን? ቆይ እስኪ አንድ ሙዚቃ ብዙ ዓመት ቆይቶ የህዝብ ሀብትና ትዝታ ከሆነ በኋላ መነካካት የሚከለክል ህግ ግን መኖር የለበትም። ሜር አስቴር ወርቁን በመዳብ ለወጠች ይላል ጽሁፉን። ወድጄለታለሁ። ሰፈራችንን እንትናችን ተነጥቀን ምለው አስቴር ወርቁን በመዳብ ቀየረችው። አስቴር ወርቁን ትባል ደግሞ የጎረቤታችን አለ ሰውዬ ሆን ብሎ ነጻፈው። እንደዚህ ትንሽ ወደ ሰፈር ሄደው ነገር እንጂ ምቾት ያልሰጠኝ እንደ ጨዋታ ለማውራት ስሜቱ ነው። እሱ በቃ እናከብራለን። የተከፋበትን ነገር ለማጋነን የፈለገኝ እውነቱን ነው። እሱ ያላጋነን ማን ያጋነን? ስለሚወዳት ነው። እሱ ካን በቃ እንግዲህ እኛስ ምን እኛ እንጠላታለን፣ ግን አሻሽላን ያመጣች ያ ከዛ ውጪ ግን ሙዚቃውን በሚክሲንግ ደረጃ ማስተሪንግ በማድረግ ኪሩቤል ተስፋዬ ታውቂዋለሽ፣ በጣም እጅግ ተወዳጅ ነው። እንደገና ደግሞ አማረ ማን ነው የሚባል አቀናባሪ እዚህ ጋር አልወጣልሽ ሚኪ ጃኖ ሚኪ ኃይሌ አለበት። ምናልባት ከታገሰኝ ለምንድን ነው ደርዘኑን የማያወጣልኝ እያልኩ ነው እኮ። እስቲ እሺ እዚህ ጋር ልምጣ። ኖ ኦኬ እሺ ስሞቹን ለማውጣት ነበረ። እስከዚህ ያለውን ድረስ ኤዲተራችን ይቆርጠዋል ይላል ጋፑን። ግን በቃ አሉ የተባሉ ሳክስፎኒስት፣ ቤዝ ተጫዋች፣ ሊድ ጊታር ተጫዋች፣ ሙዚቃ አቀናባሪዎችም አዳዲስ የዚህ ትውልድ የሆኑ አንጋፋ ልጆች የተሳተፉበት ነው። በአንዳንድ ሰዎች ደግሞ ምናልባት ተወዳጁ አንጋፋውን አቀናባሪ አበጋሽ ይወጣል አለመጠቀማ በዚህ አልበም ላይ በዚህ ሪሚክስ ላይ ቢሆንም የሆነ ነገር አታለች ይላሉ። አይኖ አበጋዝ ቢገባ ጥሩ ይሆናል። ኦፍ ኮርስ ይሆናል። አሁንም ግን መጥፎ አይደለም። ሙዚቃ ጆሮ ስጡት፣ ደጋግማችሁ አዳምጡት። እያንዳንዱ ውስጥ ያለው ሙዚቃ ሁሉንም ነገር እኮ በአንድ ቀን አትሰሙትም። ሊድ ጊታሩን አትሰሙትም፣ ሃርመኒውን አትሰሙትም፣ ኮርዱን አትሰሙትም፣ ቤዙን ኦን ኦፍ የሚገባውን የድራሙን ፓርት፣ ቴነር ሳክስ፣ አልቶ ሳክስ፣ ሶፕራኖ እንትንም ካለ ክላርኔትም ካለ እያንዳንዱን ነገር ስሙትና በዛ ጊዜ የነበረው ድባብ ይመጣል። ምናልባት የሰርግ ትዝታ ላይ ያለውን በዚህ ዘመን ሰርግ ያለውን የሰርግ ቫይብ እንዲመጣ ተደርጓል። አይኖ በየሰርጎች ላይ እንዲዘፈን ይፈልጋል ይሄ ሙዚቃ። ያኛው ግን ሰርግ ላይ አያስደልቅም። አያስደልቅም። ይዘፈናል፣ አያስደልቅም። በፈለገ
ኬክ ቆረሳ ላይ ወይ ደግሞ የሆነ ነገር ወይ ለፎቶ መስክ ሲሄዱ ነው የሚዘፈረው ያስቴር ሰርግ ላይ ምስሉ። አሁን ግን በቃ ይጨፈርበታል። እስቲ ሰብ ስፒከር 8 ሰብ አድርጊና ታፕ ስፒከር አድርገሽ ይነቀንቃል አይነቀንቅም? ያ ሙዚቃ ቤዝ እንትኑ ኪኮ የለውም እኮ ትዝታው ግን አለ። ትዝታው አለ ግን ትዝታውን ሊያዳምጡት ሁለቱም ሽሮች ደግሞ አብረው ሊያዳምጡት ይችላሉ ያኔ ማለት ነው። እቤት ከገቡ በኋላ ግን እድምተኛውን ሁሉ ዳስ ውስጥ አብሮ ጨፍሩ ሁሉ አብሮ እንዲጨፍሩ ከዛ ሲገቡ በታቸው ጫጉላ ሰዓት ያንን ይከፍታሉ በስሱ ከፍታ ማለት እንወዳለን። ይሄ ሁሉ ምን ደክመው አስቴርን ከወዳጆቿ ለማስታረቅ ነው። አልተጣሉ ይወደዋታል። ሙዚቃውን አዲስ አቀናባሪዎች ይስሙት እኛ እንሰማውም እያሉ 70 ሺህ ገብቷል አንዱ እና ይሄ ተደብቃችሁ ብታዳምጡት አያቆሙ በይፋ ጋድ ስሟት ለማለት ነው። እንደኔ ግን ደጋግማችሁ ስሙት። ቶሎ የሚወደድ ሙዚቃንም አትውደዱት። ቶሎ ስለጠላችሁትም ጠላችሁት ማለት አይደለም። ዳግም ጆሮ ስጧት ማለት እንወዳለን። ካስትዬ ግራም አንተ እንኳን ዘፍና አልቅሳ ስትምጿ አልቅሳ በጣም ነው የምወዳትና እንዴት ታለቅስ ሲሆን አለ አስቴር እያዜመሽ ነው ዛሬስ እናቴንሻለሁ ዛሬስ እናቴንሻለሁ ዛሬስ እናቴንሻለሁ እኔ ዜማ እንኳን ለቅሶ እኮ በስማም እውነት ነው ለቅሶ እኮ ነው ዜማ እንባ የሌለው ለቅሶ እንባው ግን ውስጥ ነውና እኔ ራሱ በስሱ እኮ አልቃሻ አይደለም ያልኩ ቶሎ ነው ወደ የሚብስክ ነው ማለት ነው። ታሪው ድሮም እኔ ሰው የበቃኝ ሰው ታሪ ቶሎ ነው ወደ የሚብስክ ወደ ይሰኛ ለመሰለሽ ጨካኝም አይደለሁም ግን አዛኝ ነኝ። ምናልባት ሰለሞን ቦጋለን ወይ ሽመልስ አበራ ጆሮን ሁለቱም በእንባ ይታወቃል። በማርከስ የሆነ ፊልም ላይ እንደነሱ የሚሳካልኝ ይመስለኛል። ፊልም ላይ ቶሎ የእምባ ሲል ላይ እንደው ከት ሲባሉ የምልከት ነው ለዚህ ነው አክሽን ያልከው ምናምን ማለቅስ ይመስለኛል እና ረጋጋ አልቋል እኮ ፍሬንድ ስል ተው ሬጉላር ነው እያልኩ ግን ዳይን ይሄ ጠንካራ ወንድ መገለጫው እኮ አለማዘን አይደለም። የሰው ልጅ ማለት እንባ የሁለቱ ነገር መጨረሻው የደስታ የሀዘንም ውጤት ናቸውና እኔ አሁን ስስቅ አለቅሳለሁ። እውነት ነው። እኔም አለቅሳለሁ። ሳዝንም አለቅሳለሁ። ፌስቡክ ላይ እኮ እኔ በቀን ስንቴ እንደማለቅስ የሆነ ነገር ሳይ ለዛ እኮ ነው እኔ እኮ ቦርቧራ ስለሆንክ ነው የሆነ ነገር ስታይ ቶሎ ማለምን ታሪክ ቦርቧራ ማለት እኮ እንትን የተቦረቦረ ግድግዳ ምናምን ነው። ወደ ባሻ ቢያንስ ባሻ የሚለው ስያሜ እንኳን ስልጣን ያለ ወደ ባሻ ወደ ጀነራል ወደ ኤታማዦር ሹም። ስለዚህ አይ ላይ ማዘኔ ጥሩ ነው። ማዘኔ ማመኔ ነው የሚለው ዛሬ ቡድን በሳቅ እንስቃለን ማለት ነው። እና ብቻ ይሄን ነው ስለ አስቴር ማለት የምንችለው። ሌላ ምን ልትይ ትችያለሽ? በእውነት አስቴር ያስቱካ በቃ ፍቅር ናት። ያኔ እኮ ተብሏል እኮ በምንድን ነው በሱፐር ማርኬት ድምጿ መሸጥ ያለበት ፋርማሲ ውስጥ በመድኃኒትነት እውነት ነው። ፋርማሲ ውስጥ በመድኃኒትነት አስቴር አወቀ። እና አይገርምም? እንዴት ነው ከአንዴ ከፋርማሲ አውጥተዋት አንቺና አቀናባሪዎች ስሟት ብሎ ማለት ከፋርማሲ አውጥታችሁ ለብቻዋ ነው አይሆንም። እና ካላቸው ክብር የተነሳ ነው ካላቸው ፍቅር የተነሳ ነው። አስቴር ሁሉም ይወዳታል። ያፈቀረም ያዘነም አስቴር እንደዛ ራሱ አረጋኝ ይወዳታል። ያፈቀረሽ አይኔ አሻግሮ ያይሻል ያለው እንኳን አረጋኝ ይወዳታል። እና ያፈቀረ ሁሉ ይወዳታል፣ አረጋኝም ይወዳታል፣ ዘፋኞች ይወዷታል፣ ብዙ ዘፋኞች። እና አንድ ግን ትልቅ ነገር ደግሞ ምነግርሽ ነገር ስለ አስቴር ምናልባት በአስቴር ባች በአስቴር እድሜ ክልል ውስጥ በአስቴር የሙዚቃ አጀማመር ወቅት አብረዋት የነበሩ
ብዙ ፌመስ ሴት ዘፋኞች አሉ አይደል? ከነዛ ዘፋኞች መሀል እኮ ምናልባት ብዙዎች በህይወት የሌሉ አሉ። በህይወት ኖረው ደግሞ በአስቴር ስኬት ልክ ያልሄዱም አሉ። የአስቴር አንድ የሚገርምሽ በወጣትነት ያለ ድምፅ ሰው ድምፁ በሁለት ነገር ሊያጣ ይችላል። በውፍረት በስብ ምክንያት፣ በእድሜ እርጅና ምክንያት መሐሙድን የሚያክል የትዝታ ንጉስ በዚህ እድሜው ያኛውን ትዝታ ሊጫወተው አይችልም። ሃይ ፒቹን እየወጣ እንደዛ ላይሆን ይችላል። ኮምፎርት አይሰጠውም። ድምፅ አለ። ኦሪጂናል ድምፅ መኖሩ የምታውቂው አሁንም መሐሙድ የሆነ ነገር ያዜማል። ግን ያን ጊዜ ህዝብን የሰረቀበትን ያህል ድምፅ ላያወጣ ይችላል። ስለዚህ ነው ማይክራፎን የሰቀለው። ትንፋሽ እርጅና ነው። ውፍረትም ስብም አይደል ይከብዳል። አስቴር ግን እድሜዋን አናውራሽ፣ አይመለከተንም ስለ እድሜዋ። ለምን የመቶ ሳላ አይደለም 130 አትኖርም። እኛ ግን የእሱን ጉዳይ አይደለም። ገብሻል? በቃ ኳሊቲዋ በዛ ጊዜ የነበራት የአስቴር አለባበስ ስቴጅ አያያዟ ዘንድሮም እንደዛው እኮ ነው። ቁጭ ብድግ አይደክማት። ከስቴጅ ስቴጅ ሁሉ የእሷ ነው። በቃ አስቴር ደግሞ ሁሉም ፐርፌክት ነች። እንቅስቃሴ ስቴጅ ዋዳጃለው ምትጮት ከሆነ ቅኝት ላይ ወጣ እኮ ነው እና በዚህም ተገረሙ። የእናንተን የወዳጆቿ ጸሎትም መውደድም ፍቅርም አስቴርን እዚህ ደረጃ እድሜ ድረስ ያኖራት። ክብሯን ሳትለቅ ድምጿን ሳትለቅ እዚህ ደረጃ ደግሞ በመኖሯ ደግሞ ራሷ ቅድም እንዳልኳቸው ሙዚየም ውስጥ ሮቦት መሰራት ካለበት አስቴር የምትመስል ሮቦት ተሰርታ ሙዚየም መቀመጥ ያለበት በአሁን ጊዜ እንጂ የማይጠቅሙን ሶፊያ ምናምን የሚባል ሮቦት እያመጣችሁ ኢትዮጵያ በቃ አስቴር የሚያክል ቆንጆ እንደ አስቴር በቃ አስቴር የሚመስል ነገር ሀገር ወዳድ ናት። በጣም በቃ በስመ አብ አስቴር ስለ ሀገሯ ራሱ ብዙ ኢንተርቪው ላይ አታያትም እንጂ እኮ እንትናስ አንጀቷ ልቧ ብዙ ሰው ጋር ማትዳረስ ማትጋጭ ምናምን ማትወድ ምናምን ግን ሁሉን ነገር ቤቷም ሆና የምትከታተል ደስ የምትል ሰው ነች። እና የአሁኑንም ዘመን ሰዎች በጣም የምታውቀው ቢኒ ዋሽንግተን ዲሲ ኤስኤፍኤን ፕሮግራም በነበረ ሰዓት ስቴጅ ሆስት ሊያደርግ ቢኒ ነበረ እና መድረክ ሊገባ ባክስቴጅ ሲሄድ ነጋና ጠባይ እንግዲህ ያለችው አየችውና ቢኒያም ደንግጦ አስቴር ነው ያለችው አለ። የኔ ኢምፕሮቫይዜሽን እሷን ያለችው። ከዛ ደንግጦ አለ ቢኒ ነው ያለችው። ወይኔ ያለ ቢኒያም የታሊያ ባሪያ ስትለው ደውሎ ታቀናለች አለ። ገና ሳይደን ማን ታዲያ አስቴር ታቀናለች አለ። ማለት ያለውን ክብር የቢኒያምን ክብር እና ትደነግጫለሽ። እና እንዲህ አይነት ሰዎች እግዚአብሔር ይመስገን እድሉ ቀንቶኝ ወይም ደግሞ ለዚህ ክብር ብቃት ብዬ በቴሌቪዥን መስኮት ያኔ በቀበሌ ቲቪ ያየኋቸው አርቲስቶች ጋር ቆሜ ሰርቻለሁ። አስቴር ጋር ነው እድል ያልቀናኝ እና ብዙዎች ጋር ሰርቻለሁ ከመሐሙድ ከአስቴር ሌሎች በህይወት ከሌሉት ውጪ እና እግዚአብሔር ይመስገን እድሜ ጤና ይስጣት። ቢሆን ጠቆማ ካለች ጠቁሚ። በአስቴር አንድ ቀን ባል መዘከር ካለበት ጠቆማ አድርጊ። እውነት ነው። አስቴርን እናወድሳት። አሁንም እድሜ ሰጥቶ ለዚህ ያደረሳት አሁንም ሙዚቃዎቿን ከፍ አድርጋ እኛ እንድንሰማው ነው አይደለ? እንድናደምጣት አሁንም ከዚህ ከኛ ልጆች የኛ ልጆች እንዲያደምጧት የኛ ልጆች ያደምጧታል ያለው አልበማም እኮ ይደመጣል፣ ግን የተሻለ አድርጋ አሁን አቅርባልናለች። ስለዚህ ክብር ይገባታል እና እንደተለመደው እናክብራት፣ እናወድሳት፣ በቃ ክብር እንስጣት። በቀጣይ ሳምንት ስንገባ እንደውም የአስቴርን ቲሸርት አድርገን ነው የምንገባው። በስመ አብ በእውነት የምን ጊዜ ማጋራችን አሪፍ ፕሪንቲንግ በዴንቨር ኮሎራዶ እጅግ በጣም ተወዳጅ የሆነ ማተሚያ ቤት ነው። በጣም ሂውጅ፣ በጣም ሰፊ መሰረተ ሰፊ የሆነ ግልጋሎትን እየሰጠ የሚገኝ ድርጅት ነው። አሪፍ ፕሪንቲንግ እነዚህና መሰል ነገሮችን ስለሚተባበረን ከልብ አድርገን እናመሰግናለን። እነዚህ ያማሩ ብርጭቆ መጠጫዎች፣ እንደነዚህ ዶርጌት እርሳሶች፣ ባነሮች፣ የተለያዩ ነገሮች ወደ ኋላ ቢገባ ደግሞ ብዙ ነገሮች እነዚህ ሎጎች ይሰራልን። አሪፍ ፕሪንቲንግ ነው። አሪፍ ፕሪንቲንግ በደንብ አድርገን እናመሰግናለን። በእኛ በኩል ደግሞ ምንም የሚታተም ነገር ካላችሁ በእኛ በኩል ብትደውሉ ዲስካውንት አላችሁ ለማለት እንወዳለን። እናመሰግናለን። እንግዲህ ሰዓቱ ደረሰና ልንሰነባበት ነው። ቡና ጠጡ በያቸውና እንሰነባበታለን። እንደተለመደው ተመልካቾቻችን
እሁድን በሳቅ ከኛ ጋራ ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ እጣናችሁን ወለለለለለል እያደረጋችሁ ኑ ከኛ ጋር አብረን እንሳቅ። በረንብ ስቃለን። በሳምንት በቆንጆ ቪዲዮ እንመጣለን። 80 ፕሮዳክሽን ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች፣ ለግራጁዌሽን ከሙሉ ባንድ እስከ ዲጄ ድረስ ስቴጅ ሆስት ውዝዋዜዎችን ጨምሮ አንጋፋ ድምፃን ይዞን እንቀርባለን። 80 ፕሮዳክሽን ቢመርጡን በእውነት አውቀዋል። ለሰርጎ ጥንቃቄ አድርጓል ማለት ነው። ከስር ባለው ስልክ ቁጥር ይደውሉልን፣ ተጠቀሙብን። ማርያምን በነፃ አይመስልም ስትል እድሜ ይስጥሽ። ይጠቀሙብናል። እድሜ ለእኛም ይስጠን፣ እድሜ ለደጋሾች ይስጣቸው። ሀገራችን ሰላም ትሁን፣ ዓለም በሙሉ ሰላም ይሁን፣ የሰው ልጅ ፍጥረታት ሁሉ ሰላም ይሁኑ። ሳምንት በአዲስ ቪዲዮ እንመጣለን። ለዛሬው በዚህ እንሰነባበታለን። ቸር እንሰንብት።